ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ ትርፎ የከበረ ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ ትርፎ የከበረ ባለ አምስቱ መክሊት መልካም ያደረገው በመውጣት በመውረድ አትርፎ መጥቶ ነው። በጥቂቱ ታምኖ በብዙ የተሾመው ባለ አምስቱ መክሊት ሊቀ ጳጳስ ሆነው። ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ ትርፎ የከበረ ሳይሰለች ተጋው ባለ ሁለት መክሊት የታመነ እረኛ በፍቅርና በእምነት ግባ የተባለው ወደ ጌታው ደስታ አጥምቆ ያቆርባል ካህኑ የጌታ። ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ ትርፎ የከበረ ለሚበልጠው ጸጋ ተጠርቶ የነበረ መክሊቱን ደብቆ ወደ ፍርድ ተጣለ። ሰነፍ ባሪያ ተብሎ ወደ ፍርድ ተጣለ። ማኔቴቄል ፈሪስ በአምላክ ፊት ቀለለ። ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ ትርፎ የከበረ ፈቃድህን ማድረግ ነፍሱ ለምትወደው ወንጌልህን መግለጥ የየዕለት ግብሩ ነው። ሕግ ለዘላለም ተጽፎ ይኖራል። በታላቅ ጉባኤ ጽድቅህ ይነገራል። ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ ትርፎ የከበረ
አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ ትርፎ የከበረ ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ ትርፎ የከበረ ባለ አምስቱ መክሊት መልካም ያደረገው በመውጣት በመውረድ አትርፎ መጥቶ ነው። በጥቂቱ ታምኖ በብዙ የተሾመው ባለ አምስቱ መክሊት ሊቀ ጳጳስ ሆነው። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ ትርፎ የከበረ ሳይሰለች ተጋው ባለ ሁለት መክሊት የታመነ እረኛ በፍቅርና በእምነት ግባ የተባለው ወደ ጌታው ደስታ አጥምቆ ያቆርባል ካህኑ የጌታ። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ ትርፎ የከበረ ለሚበልጠው ጸጋ ተጠርቶ የነበረ መክሊቱን ደብቆ ወደ ፍርድ ተጣለ። ሰነፍ ባሪያ ተብሎ ወደ ፍርድ ተጣለ። ማኔቴቄል ፈሪስ በአምላክ ፊት ቀለለ። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ ትርፎ የከበረ ፈቃድህን ማድረግ ነፍሱ ለምትወደው ወንጌልህን መግለጥ የየዕለት ግብሩ ነው። ሕግ ለዘላለም ተጽፎ ይኖራል። በታላቅ ጉባኤ ጽድቅህ ይነገራል። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ ትርፎ